እችን ገዳም ለመጀመሪያ ጊዜ ቦታዋን ስረግጥ ስፍራው ላይ ካሉት አባት ከአንደበታቸው የሰማሁት ቃል እስካሁን ድረስ ከአእምሮዬ አልወጣም። ልጆቼ የማበራው ጣፍ አልቆብኝ እመቤቴ ምን ላድርግ ብዬ ወደ እሷ ሳለቅስ ነበር። ለካ እርሷ እናንተን ቀድማ አዘጋጅታ ነው አሉን። ስለተሰደዱት ፍቅርህን በመህብረት ይህች ገዳም በዘዋ ሐይቅ ደሴት ላይ ከሚገኙ ገዳማቶች ውስጥ አንዷ ስትሆን ደብረ ሲና ማርያም ትባላለች። ገዳሟን የሚያገለግሏት አባት እዚህ ቦታ ላይ ፈተናው እጅግ ብዙ ነው፣ ሁሉም ነገር ቢበረታብኝ ተነስቼ ፊት ወደ ነበርኩበት ወደ ዋልድባ ገዳማ እሄዳለሁ ስል እመቤታችን እኔን ለማን ጥለከኝ ነው የምትሄደው ብላ ስታዝን ትታየኛለች። ያን ሰዓት ጸሎት የማደርግባት ስለ አድነዋ ጠቁሮ ይታየኛል። ያን ጊዜም መልሼ እቀመጣለሁ አሉን። ዓለምና አምሮቷን ትተው በመንህኑ በገዳሙ ውስጥ በአካል እኚህ አባት ብቻ ብናገኛቸውም ነገር ግን በርካታ ስውራን ቅዱሳን ቦታው ላይ አሉ። ከሳቸው ጋር ቁጭ ብለን በምንጫወትበት ጊዜ አባታችን እዚህ ቦታ ላይ ስውራን ቅዱሳን አሉ የሚባለው እውነት ነው ብለን ስንጠይቃቸው እውነታውን የነገሩን መንገድ እንዲህ ነበር። አሁን በደንብ አሉ። ዙሪያውን በቅዱሳን የተከበበ ቦታ ነው። እንደውም ቅድም አንተ የቆምክበት ስፍራ ጋር መቅደሱ ጋር እያሉ ቦታውን እየጠቆሙ በነበርንበት ስፍራ ላይ ከ10 በላይ ስውራን እንዳሉ ሲነግሩን እጅጉን ደንግጠን ነበር። በማለዳም ጸሎተ ኪዳኑን ሲያደርሱ ከቅዱሳኑ ጋር እንደሆነና ስለ ቦታው ብዙ ነገርን አጫወቱን። እዚህ ቦታ ላይ የእመቤታችን ቃል ኪዳኗ በ6 ግመል ላይ እንደተጫነ ጤፍ ብዙ ነው። ቦታውን ረግጠን ከዚህ በረከት ለመሳተፍ ያብቃን። ቸር ቆዩን። ዓለም የናቃቸው እነርሱም በናቁት